ማስታወስ ያለብህ ነገሮች፣ አንደኛ መቼም ጊዜው አልረፈደም። አሁንም ቢሆን የምትፈልግበት ደረጃ መድረስ ትችላለህ፣ ማሳካት ትችላለህ። ብዙ ሰዎች ከረፈደ በኋላ ብዙ ሻምፒዮን ሆነዋል፣ ብዙ ነገሮችን አሳክተዋል። ለራስህ ስትል አድርገው። ማንም መጥቶ ሊያሳካልህ አይችልም። አንተ ለራስህ ካላሳካው ማንም ተነስ ብሎ አንተ ሻምፒዮን ሊሆንልህ የሚችል ሰው የለም። ለራስህ ስትል ሻምፒዮን መሆን አለብህ። ለራስህ ስትል ልታሳካው ይገባሃል። ሁለተኛ፣ በሄድክበት ሁሉ መርሳት የሌለብህ ነገሮች፣ ስኬትን መቼም ቢሆን በምን ሁኔታ ውስጥ ብትሆን ታስበው ያሳካውን ነገር ለማሳካት ወደኋላ ማለት የለብህም። ምክንያቱም አላማህን እየረሳ በመጣህ ቁጥር እዛ የምትደርስበት ደረጃ እየቀነሰ ይሄዳል። እና ደግሞ ለራስህ ስትል ልታደርገው እንደሚገባ መቼም ቢሆን መርሳት የለብህም። ሶስተኛ፣ ብዙ ሰዎች አንዴ አላማቸውን ከጀመሩ በኋላ መልሰው ወደ ሌላ ነገር ይዞራሉ። እንደዛ መሆን የለበትም። ኮንሲስታንት ሆነህ ልትቀጥል ይገባል። ጽናት ያስፈልጋል። አንድ ነገር ለማሳካት ከፍተኛ የጽናት ደረጃ ሊኖር ይገባል። ጽናት ከሌለ በቶሎ አንድ የጀመርከውን ነገር ልታቆመው ትችላለህ። አራተኛ፣ መቼም ቢሆን ከሰው ጥሩ ነገር አትጠብቅ። ሰዎች ጸባያቸው የሚቀያየር ስለሆነ ሰዎች ጸባያቸው በተቀያየረ ቁጥር አንተ ሊገባ ወይም ልትደሰት አይገባም። አንተ ስራህን ነው ልትሰራ የሚገባው።